የዛሬው የቃና የወፍ ጎጆ ተከታታይ ቤተሰብ ድራማ እጅግ አጓጊ ሲኖችን ይዟል። እማትጠብቁት ሶመር ልጅ ተወልዶለታል። የሶመር የባለቤቱ እናት ወይዘሮ ነስሬን እንደ እብድ እያደረጋት ራሷን መቆጣጠር አቅቷታል። ቤታቸው ለሽያጭ ቀርቧል። ይህንንና ሌላ መሰል አጓጊ ሲኖችን በዛሬው ኤፒሶድ እንዳያመልጣችሁ እነሆ የወፍ ጎጆን በተወዳጅ ሙቪስ ይዘንላችሁ መጥተናል። አብራችሁን ቆዩ። ከብዙ መፍረክረኮችና ውድቀቶች መሃል አንድ ጥሩ ነገር እያሳለፉ የሚገኙት ቱርካንና ሶመር እንደ አዲስ በፍቅር እፍ ብለዋል። ነገር ግን መላ ቤተሰቡ አጀሪት ሩቻንና ፋቲህ በጋራ እየጎነጎኑት ባለው ሴራ ቁም ስቅላቸውን እያዩ ይገኛሉ። ታዲያ የሳዲቅ ቤት ፋቲህ ድርሻ ይገባኛል ብሎ ከከሰሰው በኋላ ቤቱ ለሽያጭ ተወስኖበት ውጪው ህንፃ ላይ ለሽያጭ ክፍት ነው የሚል ጽሑፍ ተለጥፎበታል። ይህንንም ተከትሎ መቋቋም ያቃታት ወይዘሮ ነስሬን ራሷን ስታ ቤት ውስጥ ትወድቃለች። ተወዳጅ ሙቪስ ላይ ትገኛላችሁ። አዳዲስ ደንበኞቻችን ሰብስክራይብ እያደረጋችሁ ተከታተሉን፣ ላይክ አድርጉት ከወደዳችሁ አዳዲስ ኤፒሶዶችን በቶሎ ለእናንተ እንድናቀርብላችሁ እንቀጥላለን። ቤት ውስጥ ወይዘሮ ነስሬን ራሷን ስታ ትወድቃለች። በፍጥነትም መላው ቤተሰቡ ይዟት ሆስፒታል ይደርሳሉ። ሆስፒታል ድንገተኛ ክፍሉ በር ላይ ሁሉም ይላቀሳሉ። በዚህም መሃል ሶመር ወደ ቱርካን ይመጣና ፍቅሬ በቃ ተረጋጊ፣ ስፔሻሊስቶቹን አግኝቻቸው ብዙም እንደማያሰጋት ነግረውኛል፣ ተሰብስበው በእሷ ጉዳይ ላይ አግኝቻቸው ነበር ይላታል። እነዚህ ታዳጊ እህትማማቾች ከልጅነት አብረው በአንድ ክፍል ውስጥ ተምረው አብረው ሄደው አብረው መጥተው ያደጉ ልጆች ዛሬ የዴሪያ ዩኒቨርሲቲ መሄጃ ደርሶ በራቸው ላይም እየተሰነባበቱ እናያለን። ዶኑሽም እንደዚህ ትላታለች፣ ሁሉንም ዶኩመንት ይዘሻል አይደል? አዎ እህቴ፣ ሕፃን እኮ አይደለሁም ትላታለች። መልሳ ዶኑሽም ድጋሚ ይኸውልሽ እህቴ፣ ይህ ወደ ህልምሽ የሚያደርስሽ ትልቅ ጉዞ ነው። ይሄ የምትጀምሪበት ገና ነው። ጠንቀቅ በይሽ ትላታለች። አባቷም ሳዲቅ ሊያደርሳት መኪና ውስጥ ትገባለች። ለዶኑሽም ፍቅረኛዋ ወዲያውኑ በቤት ስልክ ደውለው ሰላምታ ከተለዋወጡ በኋላ እሱም ወደ ዩኒቨርሲቲ ከመሄዱ በፊት ሊያገኛት እንደሚፈልግ ይነግራታል። እሷም በጉጉት ላይ ክፍል ቤቱን በኃላፊነት እያስተካከለች ወዳለችው አክስቷ ኔዛት ለ30 ደቂቃ ብቻ ወጣ እንድትመለስ ለዚህም ፍቃዷን ትጠይቃትና ታግባባታለች። ኔዛትም እናቷ ቤት ውስጥ የሌለችውን ልጅ ላለማስከፋት ይመስላል በመከራ ትፈቅድላታለች። ቦታውም ደርሳ ዶኒሽ ከፍቅረኛዋ ሰርዳር ጋር ይገናኛል። እነዚህ አፍላ ፍቅረኞች አሳዛኝ መስመር ላይ ቆመዋል። ወትሮም የተከለከለ ፍቅር የመለየት ዕጣ ሲጨምርበት እንዳማረባት ይገልጽላትና ሊሰነባበቱ እንደሆነ ሲነግራት ምን ማለት ነው? ከምዝገባ በኋላ አትመለስም እንዴ ስትለው አይ እዛ ቆይቼ እንግሊዘኛ ለማሻሻል መማር አስቤያለሁ፣ ተጨማሪ ነገሮች ይላታል። እሷም ከሱ ፈቀቅ ብላ ታነባለች። እሱም ይጠጋትና ቃል እገባልሻለሁ ምንም በመሃላችን ብዙ የባቡር መንገዶች ቢኖሩ ብዙ የመኪና አስፋልቶችን አቋርጬ ቢሄድ እንኳ ነገር ግን እኔና አንቺን ማንም ሊለያየን አይችልም ይላታል። ቱርካንን ጠዋት ሶመር ከቤት ስትሸኘው ጀምሮ ሁለት ሰዎች ሲከታተሏት ቆይተው ወደ ገበያም ወጥታ አስቤዛ እያደረገች ከኋላዋ ይከታተሏታል። እሷም በፍርሃት የገዛችውን ዕቃዎቿን እንደያዘች በፍጥነት ከገበያ ወጥታ ከሰዎቹ ለመራቅ ስትሞክር ተከትሏት ቱርካን እባክሽ ቁሚ፣ አቶ ፈሪት ሊያገኝሽ ይፈልጋል፣ ከኛ ጋር መሄድ ይኖርብሻል ብለዋት በኃይል ሊያስገድዷት ሲሉ አንድ ገበያ ውስጥ እያለች በዓይኑ ሲከተላት የነበረው ወጣት በድንገት መጥቶ ይጠመጠምባትና የኔ ፍቅር ይላታል። ቱርካንም ግራ በመጋባት ማነህ ስትለው ዝም በይ አሁን ደህና ነሽ ይላታል። እንደ ፍቅረኛዋን በማስመሰል ቀጥሎም እነዛን መልእክተኞች አስፈራርቶ ሂዱ ከዚህ ብሎ ያስኬዳቸዋል።
ቀጥሎም ተጠግቶ ሊያወራት ሲሞክር ሊያጠቃት መስሏት ልትሸሽ ስታስብ ሁለት እጆቹን ወደ ላይ በማንሳት ይኸውልሽ ተረጋጊ፣ እኔ በጣም ሰላማዊ ሰው ነኝ፣ ግን እነዚህን ሰዎች ታውቂያቸዋለሽ ይላታል። አይ ስትል ትመልስለታለች። ቀጥሎም ታዲያ እችን የመሰለሽ ቆንጆ በዚህ ሁሉ ሰው በበዛበት ቦታ ለብቻዋ መሄድ ተገቢ ነው? አይገባትም ይልና ልሸኝሽ ግን እችላለሁ ቢላትም ሳትቀበለው በፍጥነት ከአካባቢው ትርቃለች። ሚኔ ለሶመር ትደውልለትና ደህና ለመሆኗን ስትነግረው በአፋጣኝ ይዟት ሆስፒታል ይደርሳል። እየጮህም ዶክተር እባካችሁ አግዙኝ፣ በከባድ ህመም ላይ ትገኛለች። ሚኔ እያለቀሰች ልጄን አድኑልኝ እባካችሁ፣ አሁን የመወለጃው ጊዜ አይደለም እያለች እየጮኸች፣ በዚህ መሃል ቱርካን መንገድ ላይ እንዳለች በስጋት ወደ ሶመር ትደውልለታለች። ነገር ግን በውጥረት ውስጥ ሆኖ ያለው ሶመር ማንሳት ሳይችል እያየው ይተዋል። አሁን ከሄደችበት የተመለሰችው ዶንዩሽ ስትመጣ አክስቷን ይዛት ቤት ደርሳ እንደምትመለስ ነግራት ትሄዳለች። ታዲያ የሁላችንም ጥያቄ አሁን ይመለሳል። የዚህ ሲን ወይም የዚህ ኤፒሶድ መጀመሪያ ላይ ራሷን ስታ ሆስፒታል የገባችው እናት ነስሪን መጨረሻዋ ምን ሆኖ ይሆን? የት ገባች ስትሉ እንዳጠያየቃችሁ አንጠራጠርም። ዶንዩሽም በብርጭቆ ውሃ ቀርታ የቤቱ አንደኛው ክፍል ከፍታ ትገባና አንዴ ዞራ የሕፃን ልብስ የምትተኩሰውን ሴት እያስመለከተን ፊልሙ እማዬ የመድኃኒት ሰዓትሽ ደርሷል ትላታለች። እንግዲህ በሕይወት ውስጥ ተደራራቢና ከፍተኛ ክስተቶችን ስናስተናግድ የተፈጠሩትን ነገሮች ልክ እንዳልተፈጠሩ ስንክድ በመቁጠር የሚፈጠር የጭንቅላት መቃወስ እንደገጠማት እናያለን። ነስሪንም ትዞርና የሕፃናቱን ልብስ መልሳ በሻንጣ ለማድረግ ስትሞክር ዶንዩሽ ግራ በመጋባት ደግሞ እነዚህን የሕፃናት ልብሶች ምን ያደርጉልሻል እማዬ ትላታለች። ወይዘሮ ነስሪን ግራ በሚያጋባ መልኩ ልጁ መወለድ አለበት፣ አዎ ልጁ አሁን ሊወለድ ነው እያለች ትመልስላታለች። ወይዘሮ ሩቻን ጠንስሳ ባዘጋጀችው ምግብ ሰራተኛዋን አሲዛት ቱርካን ጋር ደርሳ ከሩቻን የተላከ ምግብ እንደሆነ ትነግራታለች ለቱርካን። ቱርካንም እየቀለደች በይ ለልጇ ደረቅ ዳቦና ውሃ እየሰጠሁት እንደሆነ ንገሪያት ስትላት ሞግዚቷም እየሳቀች አይ ይሄንን ልክ ከስራ ስለቅ በነግራት አይሻልም ብለው ይሳሳቃሉ። ሆስፒታል ተመልሰናል። ሶመር ማዋለጃ ክፍል በር ላይ ተቀምጦ ሲጠብቅ ኒሃት ድንገት ይመጣል። ለሶመርም እዚህ ምን ትሰራለህ? ቆይ አንተ ግን ማነህ? ሲለው ሶመርም ባይለ ቃል እየመለሰለት ንትርካቸውን ሊቀጥሉ ሲሉ ከውስጥ ዶክተሩ ከፍቶ ይወጣና እንኳን ደስ አላችሁ ሚኔ ሴት ልጅ ተገላግላለች ይላቸዋል። ወዲያውም በር ላይ እንደቆሙ ሶመር ይኸውልህ ሴት ልጅ ተወልዶልኛል፣ ሁለተኛ እንዳላይ አሁን የሴት ልጅ አባት ሆኛለሁ፣ ቀልድ አላውቅም ይሏል። ዶንዩሽም ጓሮ ጠረጴዛ ላይ ለነበረው መሱት ቁርስ ይዛለት ሄዳ እያወራችው ሳለ በመሃል የቤቱ ዋና መግቢያ በር ድምፅ ስትሰማ አክስቷን ይዛት የመጣች መስሏት ተጠራጥራ ተነስታ ስትሄድ እናቷ ከቤት ታጣታለች። እየሮጠችም እየፈለገቻት እናቴ እያለች ብትጣራም ልትዞርላት አልቻለችም። ነገር ግን እህት ነስሪን ስትላት ትዞራለች። ደህና ነሽ ስትላት አይ ሰሞኑን ግፊቴ እየወረደብኝ መጥቷል ስትላት ተደናግጣ ነይ እቤት እንመለስ ብትላትም አይ አንድ ማደርገው ጉዳይ አለ ትላታለች። መስኪን ነስሪን ትንሽ ዞር ብሎባታል። የቆመችበትንም አካባቢ እየቃኘች አካባቢው እንዴት ያምራል፣ በጣም ተቀያይሯል እያለቻት ልክ እንደ መቀባጀር እያደረጋት ያለፈውን እንደ መርሳት እንዴት ነው ግን አንቺ ልጅ ያጠናሽ ነው ትላታለች እንደ አንድ የጎረቤት ልጅ ሁሉን ረስታው። ዶንዩሽም በትህትና አይ ዘንድሮ እኮ አልመጣልኝም፣ በሚቀጥለው ዓመት ጠንክሬ ያጠናለሁ ትላታለች። እንዴ ትምህርት ለሴት ልጅ በጣም ወሳኝ ነው፣ ተማሪ መማር አለብሽ ስትላት እምባ የተናነቃት ዶንዩሽም እሺ ቀጣይ ዓመት ወስዳለሁ እሺ ትላታለች። መንገድ ላይ እንደቆሙ መልሳም መራመድ እንደጀምሩ ማንነቷን ረስታት ወላጆችሽ ግን ስራቸው ምንድን ነው ትላታለች። ዶንዩሽም በእናቷ እንዲህ መሆን በማዘን እንደ አዲስ እንደተዋወቀችው ሰው
ትዘረዝርላታለች። አንድ ሰው አለ እንዴ? ቆይ አንቺ ልጅ የምታፈቅሪው ሰው አለ እንዴ? ከማን ጋር ነው የምታወሪው ስትላት መቻል ያቃታት ዶኒውሽ ማልቀስ ስትጀምር ነስሪንም ራስሽን በሙሉ ልብሽ አሳልፈሽ እንዳትሰጪ፣ ይኸውልሽ ፍቅር እውር ነው፣ የሚያደርገውን አያውቅም፣ ፍቅር ከባድ ስህተት ያሰራሻል ትላታለች። ሆስፒታል ተመልሰናል። ሚኔ በሰላም ተገላግላለች። ከማወላጃም ክፍል ወጥታ ማገገሚያ ክፍል ገብታ ሶመር አብሯት ልጃቸውን እስኪያመጡላቸው እየተጠባበቁ ይገኛሉ። በሩም ተከፍቶ ነርሷ ልጃቸውን ይዛላቸው ትመጣለች። ሚኔ በጣም ስፍስፍ ስትል ያስመለክተናል። ይሄ ሲን ጡት ማጥባትም ትጀምራለች። በተለይ የሶመርን አይን አለማየት ነው። የደስታው ጥግ ዓለምን የጨበጠ ይመስላል። ነገር ግን ጉዱ ቱርካን የሰማሽ ዕለት ነው። አገገመ። አገረሽ ያልነው ፍቅር ገደል እንዳይገባ ያስፈራል። ነርሷም ሴት ልጃቸውን ማን ልትሏት አሰባችሁ ስሟን ትላቸዋለች። ከክፍሉም ሳትወጣ ሚኔም ቀበል አድርጋ ኪራዝ ትላታለች ያጠባቻት። ሶመር ሆዬም ቀበል አድርጎ ፈገግታው ሳይለየው ኪራዝ ሲላት ጥያቄውን እየሰነዘረ አዎ አስታወስክ፣ ሁሌም ይህንን ስም እንደምትወደው ትናገር ነበር ስትለው በአዎንታ አንገቱን እየነቀነቀ የኔ ኪራዝ ይላል። ነርሷም የመጨረሻ ውሳኔያችሁ ነው ልጻፈው ስትላቸው አዎ ጻፊው ኪራዝ ብለሽ ይሏታል። እሷም እንዲሁ ጽፋ ከክፍሉ ትወጣለች። የዛሬው የወፍ ጎጆ ኤፒሶድ ምን ይመስል ነበር? እጅግ አጓጊ ሁኔታዎች ተፈጥሯል። የሚገርመው የሚያጓጓው ቀጣዩ ኤፒሶድ ነው። ወይዘሮ ቱርካን እንደ አዲስ ያገረሸባትን ከሶመር በያዛት ፍቅር ይህን ጉድ ሲጨመርባት ምን የሚፈጠር ይመስላችኋል? የወይዘሮ ነስሪን ነገርም እጅግ ጉድ ያባባል። ቀጣይ ኤፒሶድ በፍጥነት እንድንሰራላችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ጠብቁን። ተወዳጅ ሙቪስ እናመሰግናለን።